በጣም የምትወደድ በሁሉ ልብ ውስጥ ያለች ዘፈኖቿ ኢትዮጵያዊ ሙዚቃዋ ግን ዓለም አቀፋዊ ነው። ዘፈኖቿ አንጀትን ያርሳሉ፣ ልብን ያለመልማሉ። በሁሉም ኢትዮጵያዊ ልብ ውስጥ የገባችው ይህች የዓይን ማረፊያ በማይዛነፍ ድምጿ ስትስረቀረቅ ያልተደነቀ የለም። ቀጭን ፈታያዋ እመቤት እጅጋየሁ ሽባባው ጂጂም በዓለም አቀፍ ደረጃ የኢትዮጵያን ሙዚቃ ትልቅ ደረጃ ካደረሱ ድምፃውያን መካከል ቀዳሚዋ ናት። በዓለም ግዙፉ ጣቢያ CNN በተደጋጋሚ ጂጂንና የሙዚቃ ስራዎቿን አቅርቧል። ሌሎች ሚዲያዎችም ባዘፋፈን ስልቷ፣ ድምጿ፣ በሙዚቃ ቅንብሯ በተለያዩ ጊዜያት ሰፊ ሽፋን ይሰጧታል። ይቺ ስመገናና ድምፃዊት ለሙዚቃ ያረገጥኩት ደጃፍ የለም ትላለች እጅጋየሁ ሽባባው። ለበርካታ ዓመታት ኢትዮጵያ ውስጥ የሙዚቃ የስነ ግጥምና የስነ ጽሑፍ ሀያሲያን ስራዎቿን በተለያዩ አጋጣሚዎች ሲተነትኗቸው ቆይተዋል። በአንድ ወቅት በአዲስ አበባ ዩኒቨርሲቲ በቋንቋዎች ጥናት ጉባኤ ላይ በቀረበው ጥናት ጂጂ በሙዚቃዎቿ ኢትዮጵያዊ መንፈስን በውስጣቸው አምቀው የያዙ ስለመሆናቸው የገለጹበት አጋጣሚ ነበር። ለጂጂ ሀገር ማለት ቤተሰብ፣ ኑሮ፣ ትዝታ፣ መልክዓ ምድር፣ ወንዞችና ተራሮች ርቃ የሄደችው ህዝቧ ቢሆንም የአቀራረብ ስልቷ ግን ጆሮ ግቡና ማራኪ መሆኑ ተደጋግሞ ተወስቷል። እጅግ በርካታ ገጣሚያንና ሙዚቀኞች አባይን በተለያየ መንገድ ሲገልጹት፣ ሲሞግቱት፣ ሲተነትኑት፣ ሲወቅሱት፣ ሲቆጩበት እንደነበር በጥናት ተዳሷል። ነገር ግን በግጥም ሎሬት ጸጋዬ ገብረመድህንን፣ በሙዚቃ እጅጋየሁ ሽባባውን የሚያክል ድንቅ የጥበብ ስራ አልተገኘም ተብሏል። ጸጋዬ የግጥም ጣሪያ ሲሆን ጂጂ ደግሞ የሙዚቃ ቁንጆ እንደሆነች ስራዎቻቸው እየተተነተኑ በተለያየ ጊዜ ቀርበዋል። የማያረጅ ውበት፣ የማያልቅ ቁንጅና፣ የማይደርቅ የማይነጥፍ ለዘመን የጸና ግርማ ሞገስ፣ የአገር ጸጋ፣ የአገር ልብስ እያለች በሚያረሰርሰው ድምጿ የአባይን መልክና ቁመና ያገለጸችበት ሙዚቃ ነው። ቃና፣ ለዛ፣ የግጥም ጥልቀት በሷ ውስጥ የሚጠላ ሙዚቃ የለም። የሚያንስም እንደዚሁ። ከህሊና በማይጠፋ ሙዚቃ ስልት እያንቆረቆረች የምታወርድ ድምፃዊት እንደሆነች በርካቶች ይመሰክሩላታል። የህይወት የሙያ ጉዟ፣ የስራዎቿ ተደራሽነት ከተወለደችበት ትንሽ የገጠር ከተማ ተነስቶ እስከ አሜሪካ ድረስ ይዘረጋል። በ1994 ዓ.ም ለኢትዮጵያ መጽሔት ጋር ባደረገችው ቆይታ ስለ መጀመሪያ አልበሟ ስትገልጽ እንዲህ ብላ ነበር። ያልገጠመኝ ነገር የለም፣ ያረገጥኩት የሙዚቃ ደጃፍ የለም፣ ሁሉንም ነገር ልዝለለው ይቅር ስትል ትገልጻለች። ጂጂ የተወለደችው በቀድሞ አጠራሩ ጎጃም አገው ምድር አውራጃ በቻግኒ ሰጋዲ ሚካኤል የገጠር ቀበሌ ነው። በልጅነቷ ከእህቶቿና ከጎረቤት ልጆች ጋር በመሆን ቲያትር እየሰራች ታቀርብ ነበር። ጂጂም በትምህርቷ ብዙም አልገፋችበትም። በሙዚቃ ፍቅር ተለክፋ በ16 ዓመቷ አዲስ አበባ እንደመጣች መረጃዎች ያሳያሉ። በቆይቷም ሴንት ሜሪ ትምህርት ቤት ገባች። ነገር ግን ብዙም አልገፋችበትም። ጂጂ ትምህርቷን ችላ ብላ ወደ ሙዚቃው አጋደለች። ቀሪ ስታበዛም ተባረረች። የማታ ትምህርት ለመማርም ቀጠለች። አሁንም ሳትገፋበት የሙዚቃ ልክፍቷ አገርሽቶ ወደ ኬንያ ተሰደደች። ኬንያ ከጉዞ ጀምሮ አስቸጋሪ ቢሆንም ባቲ የተሰኘ ባንድ እስከ ማቋቋም ደረሰች። ስለዚህ ባንድ ለኢትዮጵያ መጽሔት ስትናገር ባንዱን የሰራሁት እኔ ነኝ፣ የራሴ ባንድ ነው። እነሱ ግን የፖለቲካ መጠቀሚያ ሊያደርጉት ፈለጉ። እኛ ደግሞ አላማችን ሙዚቃ ነው። እናም ሌላ ነገር ውስጥ መግባት አልፈለኩም። ስለዚህ ባንዱ ቆመ፣ ተበተነ ስትል ትገልጻለች። በኬንያ ቆይቷም ትምህርት ጀምራ እንደነበር ምንጮች ያሳያሉ። የሙዚቃ ፍቅሯ ግን ሌላ ነገር እንድትሰራ ፈጽሞ ፋታ አይሰጣትም፣ አያላውሳትም። እጅጋየሁ ሽባባው ወደ አሜሪካ የተጓዘችው አልበሟ ከመከፋፈሉ በፊት ነበር። ጂጂ በአጠቃላይ 7 ያህል አልበሞችን ለህዝብ አድርሳለች። ሙዚቃዋ በዓለም ላይ እንዲደመጥ ያደረገው የድምጿ ውበት፣ የቀረጻና ቅንብር ነው። የድምጿ ውበት፣ ለዛዋ፣ ቃንዋ ወደው እንዲያደምጧት ያደርጋል። የጂጂ ግጥሞች ሀገርን፣ ናፍቆትን፣ ፍቅርን፣ አንድነትን፣ ባህልን፣ ታሪክን ይገልጻሉ። እሷን ለተመለከተ ልብ ብሎ ላዳመጠ እንዴት ትንግርት የሆነች ድምፃዊ መሆኗን መረዳት ይቻላል። በሙዚቃ በበረከተችው ደማቅ አስተዋጽኦ የክብር ዶክተሬት ከእንጅባራ ዩኒቨርሲቲ ተበርክቶላታል። የእንጅባራ ዩኒቨርሲቲ ሰላም ብያለሁ። በአክብሮት የሰጣችሁኝን የአክብሮት ዶክትሬት በጣም በትልቅ ደስታ ነው የተቀበልኩት። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ብዙ ሰው ልብ ያላለውን እሷ ትኩለዋለች፣ ነፍስ ትዘራበታለች። የሙዚቃዋ ንግስት እጅጋየሁ ሽባባው ዛሬ ደግሞ 51ኛ ዓመት ልደቷን እያከበረች ትገኛለች።